የዚህ ልጅ ነገር ምንም እየጣመኝ አይደለም። ቶሎ እሱን ማስወገድ መቻል አለብን። ቆይ ለምን በሷ እናስገድለውም? እሱን በሰው ማስገደል እኮ ቀላል ነው። ከገደሉት በኋላ ሬሳውን እንደ ማስረጃ ይዘው ቢያስፈራሩንስ? ልክ ነህ። ይሄንን አላሰብኩትም ነበር። የኔ ባትሆን ኖሮ ይቆጨኝ ነበር። ኪያ ምንድነው? ዜዶ እኔ ግን አንተ እንደውም ካላወቅኩም ነበር። አሃ ሊገሉኝ ነበር ጓደኛዬ። አሁን አንድ ሁለት አትውልልኛለህ። ሃፒ በርዝዴይ ጓደኛዬ። መጣችሁ እንዴ? የኔ ፍቅር ወይ ማሪ ጀመራችኋ ደግሞ። በቃ እኔ ማስቀናት አይሰለቻችሁም? እኔም አንድ ቀን እንደናንተ አይነት ፍቅር ይሰጠኛል። ጓደኛዬ በጣም እንደምወድ ታውቃለህ አይደል? እዚች አይነት ቆንጆ ልብ ያላት ሴት እንደሚሰጠው ሁሌም በፈጣሪ ተስፋ አደርጋለሁ። ሁሌም ጸሎቴ ነው። እንኳን ተወለድክልኝ የኔ ፍቅር። ዛሬ ማታ ጓደኛ ጋር አሪፍ ፓርቲ አዘጋጅተን ይላል። መቸገር እኮ አልነበረብሽም የኔ ፍቅር። እንዴ ምን ማለት ነው ጓደኛዬ? ይሄ እኮ ቀላል ነገር ነው። አንተ የስንት ዓመት ጓደኛ አይደለ እንዴ? ለሷ ደግሞ ባሏ። ይሄን ብናረግልህ ምን ችግር አለው? በላንተም የኔ ፍቅር ስራ አንቀጥል። መሳኪንም እዚህ ልክ መጥቻለሁ። ማታ እንገናኛለን። አሁን ዝናቡ እየመጣ ስለሆነ ወደ ቤት ግቡ እሺ? በኋላ እንገናኛለን። በል በቃ እሺ። አንተ ምሳህን ብላ። ማታ ኢንጆይ እናደርጋለን። የኔ ፍቅር መርዙ ምን ያህል ደቂቃ ይፈጃል? አታስብ የኔ ፍቅር። ከ30 ደቂቃ በኋላ አይኑን አናየውም። ውይ የኔ ፍቅር፣ ያንን እንደ ደብ ሰይጣን ገለነው። ከአንተ ጋር እስከመሆን ቸኩዬ ነበር። ሰማይን ባላ ምን ነው ደነገጣችሁ? ምን ሆናችኋል? የኔ ፍቅር ወይ የኔ ባል። ይቅርታ የኔ ፍቅር፣ ትንሽ አሞኝ ፕሮግራሙ ላይ አልተገኘሁም። ስልክህም ዝግ ነበር እኮ። ምንድነው የተፈጠረው? አዎ ዘግቼው ነበር። በጣም ይቅርታ። ዛሬ በኔ ውጪ አሪፍ ጊዜ እናሳልፋለን። አዎ እንደዛ ይሻላል። ደስ ይለኛል። ወይልሽ እንደዛ ከሆነ ችግር የለውም። ዋናው አንተ ደህና መሆን ነው። እንኳንም ስራ ቦታ የመጣ በሉ። በቃ ልሸኛችሁ ሰዓታችን እስኪደርስ ድረስ። እሺ የኔ ፍቅር። እሺ የኔ ፍቅር። ፕራንክ አታውቅም እንዴ? ልደት አይደል እንዴ? አትደንግጥ። አስደነገጣችሁ እኮ። ኑ እንሂድ አሁን። ወንድምዬ ለባለፈው ፕራንክ ይቅርታ። አይ ችግር የለውም፣ ያለፈ ታሪክ ነው። በጣም ነው ናፈከኝ የኔ ፍቅር። እኔም ናፍቀሽኛል የኔ ፍቅር። ነገ ማታ ብቻችንን አሪፍ ጊዜ እንድናሳልፍ ነው የምፈልገው። አዎ አሪፍ ሀሳብ ነው። ጥሩ ጊዜ አሳልፉ። ግን ይሄ አብሬያችሁ ማያችሁ ነገር ምንም እየጣመኝ አይደለም። ብትጠነቀቁ ነው የሚሻለው። እንዴ የሰማው ነገር አለ? ሰው ያለ ነገር አለ እንዴ? አረ ተረጋጋ። ፕራንክ እኮ እያረኳችሁ ነው እንዴ? ምን ሆነሃል? አስደነገጥከን እኮ። ተበቀልከና? ባሌ በጣም ነው ፕራንክ የሚያምርበት። አዎ በጣም ነው የሚያምርበት። እኔ ደግሞ የስኮት በጣም ነው የሚያምርብኝ። እንዴት አየሽው? ዛሬ አልሰጥህም፣ ነገ ነው የምሰጥህ። አዎ በጣም ነው የሚያምርብክ። ቦስ ደወለ። ወደ ስራ ገባ ሊለኝ ነው መሰለኝ። አንተ ድንጋይ ራስ፣ ለአንተ የመጣው ምግብ ውሾችን ጨረሳቸው። ወደ ስራ ገባ ሊለኝ ነው መሰለኝ። አንተ ድንጋይ ራስ፣ ለአንተ የመጣው ምግብ ውሾችን ጨረሳቸው። አሁን ቀጥ ብለህ ነው መገናኘት አለብን። ደግሞ ለማንም ትንፈሽ እንዳትል። እንደዛ ነው ልሻለሁ። ምን ነው ደነገጥክ? ችግር አለ?
አይ ምንም ችግር የለም። ምግቡን አቆዩብን አይደል? አይ ትንሽ ደቂቃ አለን፣ በልተን መሄድ እንችላለን። ምንድነው አለቃ? የተፈጠረ ችግር አለ እንዴ? አሁንስ አንተ ልጅ በጣም እያሳዘንከኝ ነው። ማለት ምንድነው የተፈጠረው? ባለፈው ላንተ የመጣው ምግብ መርዝ አለው። 3 ውሾቼ ሞተዋል። ሊገሉ ፈልገዋል መሰለኝ። ምን አጥፈው? ለምንስ ይገሉኛል? ምን በደልኳቸው? ለምን ሲባል? ቆይ ምን ነው ደነገጣችሁ? ምን ሆናችኋል? እሺ እኔ ፍቅር ግን ይሄ አብሬያችሁ ማያችሁ ነገር ምንም እየጣመኝ አይደለም። ብትጠነቀቁ ነው የሚሻለው። ንቃ ዜዶ አረ ወደ ራስህ ተመለስ። አለቃቸውም ገላቸዋለሁ። ወይኔ ጓደኛዬ ገደላቸው። እንዴት ነው ይህን ነገር ማስቆም የሚችል? አምላኪ ወይ ለምንድን ነው ሁሉ በእኔ ላይ የሚደርሰው? ምን አጠፋው? ምንስ በደልኳቸው? ለምን ስቃይን ታበዛብኛለህ አምላኬ? ለምን በመወዳቸው ሰዎች ትፈተነኛለህ አምላኬ? አምላኬ እባክህ ገዳይ ሳልሆን በፊት ነፍሴን ውሰዳት። አምላኬ የምወደው ወንድሜን ሳልገለው በፊት ነፍሴን ውሰዳት። መወዳትን ፍቅረኛዬን ሳልገላት ነፍሴን ውሰዳት እባክህ አምላኬ እባክህ። ኤደን ዛሬ የፈለኩሽ ለትልቅ ጉዳይ ነው። ከአንቺ ጋር ሆኜ የምበቀለው ሰው አለ። አይ ነው ሁሉንም ነገር ተረድቼ ካለው ባይገርምሽ ማፍቀሬ ነው ዋጋ ያስከፈለኝ። ደግሞ እኔ ላይ ያደረሱብኝን በደል መቼም መርሳት አልችልም። እንዴትስ ይረሳል? እነዚህ ውሾች አንዴ ላገኛቸው፣ ሳገኛቸው ደግሞ ሞትን እስከሚመኙት ድረስ አልገላቸውም። ያኔ አሰቃያቸዋለሁ። አታስብ፣ ማድረግ ያለብን ነገር ተጣምረን ሁሉንም ነገር እናደርጋለን። ደም እንባ እንዳስለቀሱኝ ደም እንባ እንዲያለቅሱ ነው የምፈልገው። አብሬ ነኝ። እስከምገላችሁ ድረስ እንዴት እንደችኩል። እዚህ ልጅ ነገር ምንም እየጣመኝ አይደለም። ቶሎ እሱን ማስወገድ መቻል አለብን። ቆይ ለምን በሰው አናስገድለውም? እሱን በሰው ማስገደል እኮ ቀላል ነው። ከገደሉት በኋላ ሬሳውን እንደ ማስረጃ ይዘው ቢያስፈራሩንስ? ልክ ነህ። ይሄንን አላሰብኩትም ነበር። የኔ ባትሆን ኖሮ ይቆጨኝ ነበር። በሉ እንግዲህ ፍቅራችሁን ተሰናበቱት። ምንድነው የሚኮሻኮሸው? ሰርፕራይዝ። ስራዬን ጨርሻለሁ። የኔ ቆንጆ ሰርፕራይዝ ላደርግሽ ነው። ሰው አላስገድለውም ያለ ተገላግለነዋል። አሁን እዚሁ በተኛበት ብተኩስበት እንዴት ደስ እንደሚለኝ። እናንተ መሄድ ትችላላችሁ፣ እኔ አስወግደዋለሁ። በል ምንም አይነት አሻራ ሳጥል በብልሃት አስወግደው። ቀበሮ ላይ እንገናኛለን። እንሂድ። የኔ ፍቅር እቅዳችን ሙሉ በሙሉ ተሳክቷል። ለዚህ ደግሞ ዛሬ ማታ የስኬት ጽዋችንን ብንጎነጭ ደስ ይለኛል። በጣም ደስ ይለኛል የኔ ፍቅር። ግን አሟሟቱ ምንም አላረካኝም። ሰርጋችንን አይቶ ተሰቃይቶ ቢሞት ጥሩ ነበር። ግን ይሁን፣ ዋናው መሞቱ ነው የኔ ፍቅር። ነገ ቀብሩ ስለሆነ ስለሱ እናውራ። ያው ነገ ቀብሩ ነው። ማንኛውም ሰው ከኛ ፍንጭ ማግኘት የለበትም። በደንብ መጠንቀቅ አለብን። አታስብ የኔ ፍቅር፣ አክቲንግ ላይ ምን አይነት ጎበዝ እንደሆንኩኝ ታውቃለህ። እንዴት የኔ ቆንጆ፣ እኔና አንቺ እኮ ፊልም ብንሰራ ያዋጣን ነበር። ወይኔ እንደው አንድ ቀን ሳትዝናና አንድ ቀን ደህና ልብስ ሳትለብስ፣ ወይኔ። በሉ እንግዲህ እናንተ እግዜር ያጽናችሁ። አፈሩ ተመቸ ወዳጄ። አሪፍ ድራማ ነበረ። ኪያ ምንድን ነው? ዜዶ፣ እኔ ግን አንተ እንደውም ካላወቅኩም ነበር። አሃ ሊገሉኝ ነበር ጓደኛዬ። አሁን አንድ ሁለት አትውልልኛለህ። ቦስ፣ የቀረውን ክፍያዬን እንዴት እናድርገው? ችግር የለውም።
የኔ ቆንጆ ጉዳያችንን ጨርሰናል፣ መሄድ እንችልሽ። ማለት እንዴት ዜድ? ይሄ ሁሉ በእኔ ላይ ማድረስ ለምን አስፈልገሽ? ንጹህ ፍቅር ስለሰጠውሽ ነው ወይንስ ስለታመንኩልሽ? ስፈልግ ነበር እኮ የት ጠፍተህብኝ ነው? ሞቻለሁ። ለሞት ሰው መዋሽቱ ለምን አስፈልገሽ? ተረጋጋ የኔ ፍቅር፣ እኔ እኮ አሁንም አፈቅርሃለሁ። እኔም አፈቅርሻለሁ። ስለማፈቅርሽ እኮ ነው እዚያ ግቻ ያመጣውሽ። ይሄም አበባ ላንቺ ነው። ኦ ለካ እጅሽ ታስሯል። ሌላ ጊዜ እሰጥሻለሁ። ውይ የኔ ፍቅር አጠፋው እንዴ? በጣም ይቅርታ። ውሃ ጠማኝ፣ ውሃ ጠማኝ። ካደረግሽኝ አንጻር ውሃ አይገባሽም ነበር፣ ግን ጠጪ። ይጣፍጣል አይደል? ጠጪ። እንዴት ደስ እንዳለኝ! ተሰቃይቶ መሞት እንዴት ደስ እንደሚል እዩ። የኔ ፍቅር ኪያ